ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? አሁን የደረሰን አዲስ መረጃ አለ። አብራችሁን እንድትቆዩ የተከበረው ግብዣችን ነው። ከዚያ በፊት ግን የተከበራችሁ አድማጭ ተመልካቾቻችን ለዚህ አዲስ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የተከበረው ግብዣችን ነው። ወደ መረጃችን አለፍን። በአርሲ ኦርቶዶክስ አማኞችና ቤተክርስቲያን ላይ በደረሰ መከራ አርቲስቶች፣ ፖለቲከኞችና ታዋቂ ሰዎች እያወገዙ ይገኛሉ። ውስጣችን ቁጭትና ጥያቄ ተፈጥሯል ሲሉ አቡነ ማትያስም ጠንከር ያለ መልእክታቸውን አስተላልፏል። በአርሲ በኦርቶዶክሳውያን ላይ የሚፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ ጠንከር ያለ ማሳሰቢያ ለመንግስት አካላት አስተላልፏል። በአርሲ ሀገረ ስብከት በቤተክርስቲያኗና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ዛሬ ግንቦት 26 ቀን 2018 ዓ.ም ባስተላለፉት አባታዊ የሐዘን መልእክት የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን አስገንዝቧል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአስኮ፣ በሻርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን አያይዘው ገልጿል። 100 ዓመታትን ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውን፣ በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑን ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና የሐዘን ጥያቄን መፍጠሩንም አስረድቷል። በመሆኑም መላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያን ጎን እንዲቆሙ ጥሪያቸውን አቅርቧል። በመጨረሻም ቤተክርስቲያን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን የገለጹት አቡነ ማትያስ ይህንን የሐዘን ሰዓት አምላክ በምህረቱ ያሳልፍ ዘንድ የሞቱትን ነፍሳት በመንግስታቱ እንዲቀበልና የተጎዱትንም በቸርነቱ እንዲያጽናና አባታዊ የጸሎትና የሐዘን መልእክታቸውን አስተላልፏል። በነገራችን ላይ የተከበራችሁ አድማጭ ተመልካቾቻችን ይህ መረጃ እስኪጠናከር ድረስ ከቀናት በፊት የተከሰተውን የበርካታ ሰዎች ሕይወት የጠፋበትና መፈናቀል ያስከተለውን ጥቃት በተመለከተ ከፌዴራል መንግስቱ ከኦሮሚያ ክልል አስተዳደርም ሆነ ከዞኑ ኃላፊዎች እስካሁን የተባለ ነገር የለም ተብሏል። በዚህም ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ስልክ ቢደውሉም ስልካቸው ባለመነሳቱ ምላሽ ማግኘት አልቻልኩም ብሏል። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሚኒኬሽን ጽሕፈት ቤት ኃላፊ የሆኑትን አቶ ሶሪ ወጊን ስለተፈጸመው ጥቃት ማክሰኞ አመሻሽ ላይ ላቀረበላቸው ጥያቄ ይህ መረጃ እስኪጠናከር እስካሁን የደረሰ መረጃ የለም፣ እናጣራለን የሚል ምላሽ ሰጥተዋል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቤ ወረዳ አስተዳደር ሐሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽን ሰጥቷል። ከጥቃቱ ጋር ስሙ እየተነሳ ያለው የኦሮሞ ነጻነት ሰራዊት በሰሜን አሜሪካ የሚገኙት የቡድኑ ቃል አቀባይ መሆናቸውን የሚገልጹት ጅሬኛ ያና ምላሽ እንዲሰጡ ቢቢሲ በጽሑፍ መልእክት ጥያቄ ያቀረበ ሲሆን ዘገባው እስከወጣበት ጊዜ መልስ አልሰጡንም ብሏል። ቢቢሲ በኦሮሚያ ክልል በሚገኘው አርሲ ዞን ውስጥ በሚገኙ ቦታዎች በተለያዩ ጊዜያት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸው የተዘገበ ሲሆን ነዋሪዎች ጥቃቱ እምነትን መሰረት ያደረገና ኢላማ የተደረጉ ሰዎች መኖሪያ ንብረትና አብያተ ክርስቲያናት ጭምር ያወደመ መሆኑን ይናገራሉ። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ የተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑ ጥቃቶች በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም። የተከበራችሁ አድማጭ ተመልካቾቻችን በጉዳዩ ዙሪያ የሚወጡ አዳዲስ መረጃዎች ካሉ ይዘንላችሁ የምንቀርብ ይሆናል። እስከዚያውስ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉን በአክብሮት ጠየቅናችሁ። መልካም ጊዜ ይሁንልን።